በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ታሪኩ የሚጀምረው ሁለት እህትማማቾችን እያስመለከተን ሲሆን ትንሿ ሮዝ ትልቋ ደግሞ ሜ ትባላለች። ቤተሰቦቻቸው ተነጣጥለው ስለሚኖሩ አንድ ላይ አይደሉም። የመዋኘት ሀሳብ የምታመጣው በብዛት ሮዝ ብትሆንም ሁለቱም ግን በዋና የተዋጣላቸው ናቸው። ወደ ስፍራው በመሄድም የሚያስፈልጋቸውን መሳሪያ ያዘጋጃሉ። የመዋኛ ልብሳቸውንና የኦክሲጅን ታንካቸውን ጭምር። በመጨረሻም ወደ ሐይቁ ዘለው ይገባሉ። በመቀጠልም ወደ ውስጠኛው የውሃ ክፍል ይገባሉ። ስለ ዋና ያስተማራቸው አባታቸው ዴቪድ ሲሆን በእርግጥ ሁለቱም እህትማማቾች ለሌሎች ዋናን በማስተማር ጭምር ገንዘብን ያገኙ ነበር። ወደ ውስጥ ዘልቀው ሲገቡ አንድ አስገራሚ ነገርን ያገኛሉ። በአለት መካከል አንድ ሊተነፍሱ የሚያስችላቸውን ክፍተት ያለው ቦታን አገኙ። አናታቸው ላይ ያለውን ኮፍያ በማውለቅም ማውራት ይጀምራሉ። ሮዝ ሜን ደስተኛ ነሽ ወይ ብላ ጠየቀቻት። ሜ ግን ጥሩ ስሜት እየተሰማት አልነበረምና ትንሽ ካወሩ በኋላ ሜ ትንሽ ተናዳ ስለነበር ወደ ላይ መዋኘት ጀመረች። ሜ ወደ የብስ እየወጣች በነበረበት ወቅት የሆነ አለት ሲወርድ ተመለከቱ። ሲመጣ የነበረው በፍጥነት ስለነበር ቶሎ ምላሽ ለመስጠት ተቸግሯል። ሮዝ ሁኔታው አደገኛ እንደሆነ ትረዳለች። ሜ ግን እድለኛ አልነበረችም። ትልቁ አለትም ወደ ውስጠኛው የውሃ ክፍል ይዟት ይገባል። በአለቱ መካከልም ትንሽ ክፍተት ነበር የነበረው። ወደ ጥልቅ ቦታም ይዟት ይገባል። ምንም እንኳን ሮዝ ራሷን ብታድንም እህቷን ግን ጥላ መሄድ አልፈለገችም። ስለዚህ ወደ እህቷ ጋር ትሄዳለች። ሮዝ ይህ አለት በጣም ጥልቀት እንዳለው ታውቃለች። ምን ያህል ርቀት እንዳለው ግን አታውቅም። ስለዚህ የመጀመሪያ ድርጊቷ አለቱ ላይ ገመድ መወጠር ነው። በመቀጠልም ወደ ውስጥ ስትመለከት ምንም ነገር ሊታያት አልቻለም። ያላት አማራጭ መጣራት ነው። ይህ ምናልባትም ያለችበትን ቦታ እንድታውቅ ያግዛታል። ከጊዜ በኋላ ታዲያ ሜ መብራት ታበራለች። ሆኖም ርቀቱና የቦታው አስቸጋሪነት ተደማምሮ ለሮዝ አስቸጋሪ ሆነባት። ሌላኛው አደገኛ ነገር ደግሞ የያዘችው ገመድ ከእጇ ያመልጣታል። ያ ገመድ የለም ማለት ሜን ብታገኛትም እንኳን ወደ የብስ ይዛ መውጣት አይታሰብም። ስለዚህ አሁን ያላት አማራጭ ወደ ገመዱ መነሻ ቦታ ነው። ከብዙ ፍለጋ በኋላም ገመዱን ታገኘዋል። በሚገባ ትክክለኛውን አቅጣጫ በመከተልም እህቷ ጋር ደረሰች። እህቷ አደገኛው ጥመድ ውስጥ ነበር የገባችው። የኦክሲጅን መጠናቸው እየቀነሰ ስለመጣ በፍጥነት ነገሮችን ለመጨረስ ሞከረች። ሮዝ ሜን ቀርባ ስትመለከት የሜ እግር በትልቅ አለት ውስጥ ገብቶ ነበር። ከዛ ውስጥ እሷን ማውጣት አይታሰብም። ምክንያቱም አለቱ በጣም ትልቅ ነው። እንዴት ይህን ያህል መጠን ያለው አለት ወደ ውሃ ውስጥ ሊገባ ቻለ የሚለው ነገር በጣም ነበር የገረማቸው። ልታወጣት ሞከረች፣ ግን አልሆነም። በመጨረሻም ሜ አንድ ሐሳብን አመጣች። ሮዝ ወደ መሬቱ ወጥታ እርዳታ እንድትጠይቅ ሌላ የኦክሲጅን ታንክ ይዛ እንድትመጣ ጀመር። ሜ የቀራት የኦክሲጅን መጠን 30 ደቂቃ ብቻ የሚያቆያት ነበርና ሮዝ እስክትመለስ የሚበቃ ነበር። ሮዝ ብትስማማም ፍርሃት ግን አድሮባታል። ከዚህ በፊት እንደዚህ አይነት ነገር አጋጥሟት አያውቅም። የሜን ቃል በመስማትም ወደ ላይኛው የውሃ ክፍል ትወጣለች። በፍጥነትም የደበቁትን ኦክሲጅን ታንክ ማፈላለግ ትጀምራለች። ሌላኛው የሚያሳዝነው ነገር ደግሞ ያስቀመጡት የኦክሲጅን ታንክ ላይ ድንጋይ ወድቆበታል። በእጇ ልታወጣው ብትሞክርም ሊሳካላት ግን አልቻለም ነበር። ታዲያ አንድ ነገርን አስታወሰች። በመኪናው ውስጥ ሌላ ትርፍ የኦክሲጅን ታንክ እንዳለ። በፍጥነትም ከመኪናው ውስጥ ልትወጣ ስትል ቁልፉን የት እንዳስቀመጠችው አታውቅም። እጅግ ተበሳጭታ ስለነበር ያለማመንታት መኪናውን በድንጋይ ሰበረችው። በውስጡ ያለውንም የኦክሲጅን ሲሊንደር ትወስደዋለች። ሌላኛው ነገር ደግሞ አለቱ ልታንቀሳቀስ ያሰበችበት ብረት ከመኪናው ኪስ ነበረ። ቢላ በመጠቀም የመኪናውን መቀመጫ ትቀደዋለች። የሚያሳዝነው ነገር ግን በመቀመጫውና በኪሱ መካከል ጠንካራ የሆነ ክፍል አለ። ይህ ደግሞ ለሷ በጣም ከባድ። የኦክሲጅን ደቂቃው እያበቃ ስለሆነ የኦክሲጅን ታንኩን ይዛ ወደ ዳርቻው ትሄዳለች። ወደ ዳርቻው አካባቢ በደረሰችበት ጊዜ ግን አንዱ ሲሊንደር ይወድቅባታል። በፍጥነት ካነሳችው በኋላም ወደ ውሃ ውስጥ ለመግባት ተዘጋጀች። በዛ ቅጽበት ታዲያ ከርቀት አንድ ጀልባ ተመልክታ ነበር። ሆኖም ወደፊት መንቀሳቀሱን አላቆመም። ያው ጊዜ ማባከን ስላልፈለገች ወደ ውሃው ገብታ እንኳን እጇን ታርገበግብ ነበር። እጇን እያርገበገበች በነበረበት ወቅት ታዲያ አንዱ የኦክሲጅን ታንክ ወደ ውሃ ውስጥ ይገባባታል። ታንኩ በጣም አስፈላጊ ስለነበር ወደ ውሃው ገባች። ወደ ውሃው የሰመጠውን ታንኩንም እየተከታተለች መዋኘቷን ቀጠለች። በሌላ በኩል ሜ በውሃው ሳትንቀሳቀስ በእርጋታ ተጠብቃት ነበር። ሰዓቱን ስትመለከት ትንሽ ጊዜ ነው የቀራት። ሮዝ በውሃ ውስጥ የጠፋውን የኦክሲጅን ታንክ ማፈላለጓን ቀጠለች። የሚ ያለችበት ሁኔታም እየከፋ መጥቶ ነበር። በጣም ትንሽ ጊዜ ነው የቀራት። እይታዋ እየደበዘዘ በነበረበት ወቅት ታዲያ እህቷ ከቦታው ትደርሳለች። የኦክሲጅን ታንኩንም ልታገኘው ባትችልም እንኳን ያላትን ኦክሲጅን ታጋራቻት። የደረሰችው በትክክለኛው ጊዜ ነበር። ትንሽ ዘግይታ ቢሆን ኖሮ ሜ ያበቃላት ነበር። የሮዝ ታንክ ግን ችግሮችን ሊፈታ አልቻለም። ሲሊንደሩን ለእህቷ በመስጠትም ወደ ስምጥ ገብታ ታንኩን ልትፈልግ ወሰነች። በጣም አደገኛ ነው፣ ግን አማራጭ የላትም። ሮዝ ትንፋሿን ወደ ውስጥ በመሰብሰብም ወደ ውስጠኛው የውሃ ክፍል ገብታ አፈላለገችው።
አድካሚ ከሆነ ፍለጋ በኋላ ሲሊንደሩን ታገኘዋለች። ሆኖም ወደ ሜ መመለስ ከባድ ነገር፣ በጣም ጨለማ ስለነበር ለትንሽ ሰከንድ ግራ ከገባት በኋላ መንገዷን አግኝታ እህቷን አገኘቻት። የያዘችውንም ታንክ ሰታትም የራሷን ታንክ ወሰደችባት። የሚያሳዝነው ሁኔታ ደግሞ የሜ ታንክ ትንሽ ተሸንቅሮ ስለነበር በፍጥነት ወደ መሬት ካልሄደች ሌላ አደጋ ላይ ትወድቃለች። ሮዝ በመሬት ያጋጠማትን ሁኔታ አንድ በአንድ ለእህቷ ነገረቻት። አሁንም ሮዝ የምታደርገው ነገር አታውቅም። አንድ ትዝ የሚላት ነገር አንድ ቤት ተመልክታለች። ሆኖም ትንሽ ራቅ ያለ ነው። በዚህ ሀሳብ ያልተስማማችም ነበር። ሜ የሚሻለው ስልኳን ያስቀመጠችበትን ቦታ ማፈላለግ እንዳለባት ነገረቻት። በቀላሉም የሚረዳቸው ሰው እንደሚያገኙ ታውቃለች። በመቀጠልም ቀጥታ አትውጪ፣ ምክንያቱም ግፊቱ የውስጥ አካልሽን ላይ ጉዳት ያደርሳል። ስለዚህ ረፍት እየወሰድሽ ሊሆን ይገባል አለቻት። ሮዝ ግን የእህቷን ነፍስ ለማዳን ራሷን ከመቼውም በላይ ዝግጁ ነበረች። ያስጠነቀቀቻትን ነገር ሳትሰማ በቀጥታ ወደ ላይ ትወጣለች። ወደ ላይ ከወጣች በኋላ በአካባቢው ጀልባ ለማግኘት ትቃኝ ነበር። ሆኖም ግን ጀልባው በጣም ርቆ ነበረ። ሰውነቷ በጣም ደክሞ ነበር። ከቆይታ በኋላ ከአፏ ደም ይወጣ ጀመር። ይህ የሆነው የሜ ምክርን ባለመስማቷ ነው። ይህ የሚፈጠረው ወደ ጥልቅ አንድ ሰው ገብቶ ያለ ጥንቃቄ ከውሃ ሊወጣ ሲሞክር ነው። ይህ ሁሉ እየተፈጠረ እንኳን እንዴት እህቷን እንደምታድን ነበር ሐሳቧ። እያዞራትም ቢሆን ወደ መኪናው ሄዳ ስልካቸውን ብታፈላልግም ስልኳ ግን ተቆልፎበት ነበረ። ቁልፉንም ልታገኘው አልቻለችም። አማራጭ ስለሌላትም በካርታው ላይ ወደ ተመለከተችው ቤት ትሄዳለች። ምንም ርቀት ቢኖረውም አማራጭ ግን የላትም። ከቦታው ስትደርስ ግን ቦታው ቤተክርስቲያን እንደሆነ አወቀች። በሩን ተዘግቶ ነበር። አጥሩን ዘላ ስትገባ ታዲያ መስኮቱን በመስበር ጭምር በቤት ውስጥ ያለውን ምግብ ተመገበች። ምክንያቱም ምግብ ከተመገበች በጣም ቆይታ ነበር። በቤት ውስጥ መዶሻ አገኘች። ከያዘችውም በኋላ በወረቀቱ ላይ ፈጣን የሆነ እርዳታ እንደሚፈልጉ በቦታው ለሚኖሩ ሰዎች ጻፈችላቸው። ከተመለከቱት ይረዳናል የሚል ሐሳብም ነበራት። በሌላ በኩል ሜ ወደ ቦታው የመጡበትን ቀን ትረግም ነበር። ጭንቅላቷ በፍርሃትና በጥያቄ ተሞልቷል። ሆኖም ታላቅ እንደመሆኑ አንፃር መረጋጋት እንዳለባት አሰበች። እህቷም እንድትመጣ ትጸልይ ነበር። ከአባታቸው ጋር ስላሳለፉት ጊዜም ታስብ ነበር። በሌላ በኩል ሮዝ መሳሪያዋን በመጠቀም ኬሱን ለመክፈት ትሞክራለች። መጀመሪያ ቢላ በመጠቀም እርሷ አልሰራ ሲል ደግሞ መዶሻዋን ተጠቀመች። ሁሉም ግን አልሰራም። ስለዚህ ያላት አማራጭ መኪናውን ወደ ገደል መወርወር ነው። መኪናውን እንደምንም ብላ ገፍታ ስትወረውረው በመጨረሻም ኪሱ ተከፈተ። ሆኖም በኪሱ ውስጥ ስልኳን አላገኘችም። በዚህ ምክንያት ሮዝ እጅግ ብስጭት ውስጥ ትገባለች። ድንገት ግን የሆነ ብረት ተመለከተች። ጊዜ ሳታጠፋም እቃውን ወሰደችው። ከዚህ በፊት የወደቀውን ሲሊንደርም ታገኛለች። አማራጭ ስላልነበራትም በፍጥነት ወደ ውሃ ውስጥ ትገባለች። ያሰበችውን እቃ ማግኘት አልቻለችም። ሜ በስርዓት ነበር ኦክሲጅን ስትጠቀም ነበር። ሮዝ እህቷ ጋር ስትደርስ በፍጥነት የኦክሲጅን ታንኩን ቀየረችላት። ይዛው በመጣችው መሳሪያ ድንገት ከእግሯን ለማላቀቅ መታገል ጀመሩ። ትንሽ ክፍተት ከፈጠሩ እግሯን ማውጣት ይችላሉ። ሁለቱም ቢገፉትም በመጀመሪያው ከብዷቸው ነበረ። በሁለተኛው ሙከራ ግን ትንሽ ተንቀሳቀሰ። ሜ እግሯን ስታንቀሳቅስ ግን ድንጋዩ ወደ ቦታው ይመለሳል። ሮዝ የምታደርገው ነገር ጠፋት። የኦክሲጅን ታንኩንም ትቀይሯለች። ታዲያ በዛ ጊዜ ሲሊንደሩን በስርዓት እንዳልከፈተችው አውቃለች። ፍርሃት በሁለቱም ፊት ላይ ይነበብ ነበረ። ሮዝ ላይ ግን የተለየ ነበረ። ፍርሃት ከመጠን በላይ በውስጧ ነበረ። ምክንያቱም ማንም የሚረዳ ሰው እንደሌለ ታውቃለች። በቃ አለቀልኝ አለች። በርካታ ሙከራ ሞክራ አልተሳካም። ቀስ በቀስ ተስፋ እያጣች መጣች። ሜ ተስፋ በመቁረጥ ሮዝ ራሷን እንድታድን ነገረቻት። ሆኖም ሮዝ እህቷን ጥላ መሄድ ግን አልፈለገችም። አባታቸው ከሞተ በኋላ ለዓመታት ብቻቸውን ነበሩ። ስለዚህ ሮዝ ብቸኛ መሆን አልፈለገችም። በመጨረሻም አንድ ሐሳብን አመጣች። መነፋት የሚችል ኤርባግ አላት። ታዲያ ያንን ኤርባግ በእግሯና በድንጋይ መካከል አስገባችው። በፍጥነትም አየር ሞላችበት። ሆኖም ይህ አልሰራም አላት። ምክንያቱም በቂ የሆነ አቅም ያስፈልጋል። ታዲያ ሜ ቢያንስ አንድ ሰው መትረፍ ስላለበት መውጣት አለብሽ አለቻት። ሮዝ እየተበሳጨችም ቢሆን ወደ ላይ እየዋኘች ወጣች። አሁንም ግን መጥፎ ስሜት ይሰማት ነበር። በአፏም ደሙ መድማቱን ይቀጥላል። በተጠነቀቅ ኖሮ ይህ ሁሉ ባልተፈጠረ ነበር። ሜ በበኩሏ እንዳበቃላት ታስባለች። ለረጅም ሰዓት ሳትንቀሳቀስ በቦታው ትቆያለች። ድንገት ግን የሆነ ሰው ተመለከተች። ሮዝ ነበረች። በዚህ ሁኔታ እንኳን ልትተዋት አላሰበችም ነበር። አዲሱን መሳሪያም ይዛ ነበር የመጣችው። በፍጥነትም ወደ ኤርባጉ አየር ሞላችው። በቂ የሆነ አየር ስለነበራት አሁን አልተቸገረችም። ኤርባጉ አየር ስትሞላው ድንጋዩ በቀስታ ከእግሯ መላቀቅ ጀመረ።
ትንሽ ክፍተት ስለተፈጠረም እግሯን ማውጣት የሚያስችል ነበር። ሜ ማመን አቃታት። ከጥቂት ጊዜ በፊት ቅንጣት ተስፋ የሌላት ሴት አሁን ነፃ ሆናለች። እህቷ ያደረገችላት ያላሰበችው ነበር። በመጨረሻም እፎይታ ተሰማቸው። ፈተናው ግን አላለቀም ነበር። የነበሩበት ቦታ በጣም ከፍተኛ የሆነ ግፊት ስላለው ቀጥታ እየዋኙ ከወጡ ሁለቱም ይሞታሉ። በዛች ትንሽ መጠን ያለው ኦክሲጅን በዝግታ መዋኘት ደግሞ አይታሰብም። ሮዝ ደጋግማ ከውሃ ስለወጣች በጣም ተጎድታ ነበር። አሁን ሜ ኃላፊነቱን ሙሉ ለሙሉ ለመውሰድ ወሰነች። መጀመሪያ ወደ ነበሩበት ቦታ በመሄድም ትንፋሽ ወሰዱ። በኋላ በመጨረሻ ሜ ታንኩን ለማፈላለግ ወሰነች። አደጋ እንዳለው ታውቃለች። አሁን ድርሻው የሜ ነው። ሮዝንም ትታት ወደ ጨለማው መዋኘት ትጀምራለች። ሆኖም ሮዝ የነበራት ኦክሲጅን ያልቃል። ሜ እንደምንም ብላ በመጨረሻም የኦክሲጅን ታንኩን ታገኘዋለች። ወደ ሮዝ ጋር ስትሄድ ግን ራሷን ስታ ነበር። በውስጥ ሆና ሜ የመጀመሪያ እርዳታ ሰጠቻት። ለረጅም ጊዜም አልነቃችም ነበር። ደጋግማ ከሞከረች በኋላም ሮዝ ራሷን ታውቃለች። ተጎድታም ስለነበር ሙሉ አየሩን ወደ ሮዝ ትሰጣታለች። ከዛም በኋላ በእርጋታ መዋኘት ጀመሩ። ምንም አደጋ ስላልደረሰባቸው ከውሃ መውጣት ችሏል። ከረጅም ጊዜ ትግል በኋላም ሁለቱም ከዳርቻው ይደርሳሉ። ሮዝ ሁኔታው የከፋ ቢሆንም እንኳን ሜ ሕይወቷን ታደገቻት። በመጨረሻ ሁለቱም በደስታ ያለቅሱ ነበር። በሁለቱ መካከል ያለው ትስስርም እጅግ እየጨመረ መጣ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።